እንሸኛለን። ሬሳውን እንሸኛለን። ደስተኛ ነሽ? መንፈሱ ይመታል። እንደገና በኢየሱስ በኃይል ትሄጃለሽ። የሚዋጋ ይሰበራል። እነግራችኋለሁ በጌታ በኢየሱስ በእናንተ ሲዝን ላይ በእናንተ ስራ በኩል ላይ የሚዋጋ ማንኛውም የጠላትነት ስፕሪት ይመታ። አሜን በላንድ ሰው አሁን ለስራ ነው ሄደችው፣ ግን ጠላት መንፈስ ከቦ ነው እዛ ላይ ስራ እንዲያሰራ ያደረገው። በጌታ በኢየሱስ በየትኛውም ዓለማት ያላችሁ እህቶችና ወንድሞች በክርስቶስ ኢየሱስ ስም ጸልላችኋለሁ። በክርስቶስ ኢየሱስ ማንኛውም የጨለማ ስራ ሁሉ ይፍረስ። በኢየሱስ ስም ይፍረስ። በኢየሱስ ስም ይፍረስ። በኢየሱስ ስም ይፍረስ። ማንኛውም የጠላትነት ስፕሪት ይሰበር። ተሰበረ። አሜን በኢየሱስ ስም። ኦኬ ቸርች ለመሄድ ደስ አይለኝም ከመጣሁ በኋላ ማለት ነው። የት ልንቀሽ ነበር? የት ቸርች? ኦኬ ከተጠመቅኩ ከውጭ እንደመጣሁ አንዴ ሄድኩኝ። ከዛ በኋላ አሪፉን ፓስተር ይገናኛል። በቃ ሄጄ እሱንም ለማናገር ውስጤ በቃ ብዙ እንትን አይደለም እና ያው እሺ በኋላ ሄጄ አላውቅም። ሌላ የሚገርም ነገር አንቺ ራስሽ ከዛ ሀገር እንደመጣሽ አንድ ልጅ አያለውና ከሷ ጋር ወደ ሌላ ስፕሪት ነው የገባሽው። አንድ ሴት ጠይም ሴት አያለው በኤ ፊደል የሚጠራ ስም አያለው። ትንሽ ካንቺ ያጠር ትላለች፣ መካከለኛ እንደዚህ ትንሽ መንፈስ አያለው። በሌላ መንፈስ በሷ በኩል ላይ ያንቺን ነገር ታውቂያለሽ። ማናት? በኤ ፊደል የሚጠራ ሰው አያለው። መንፈሱን እግዚአብሔር ሰብሬዋለሁ አለ። የሚገርም ነገር ቸርች እንዳትሄጂ ወደ ሌላ ዓለም እንድትገቢ። እሷው በዚህ ሰዓት ቢዝነስ ነው የምትሰራው፣ የጠላትነት ስራ፣ አስጸያፊ ስራ። አሜን ጨብጭቡ ለጌታ። ስለቀርበሽ ወደ ጌታ ትመጣለች። አሜን በኢየሱስ መለስኩ። በኢየሱስ መለስኩ። ካለበት ስፍራ ወደዚህ ቤተክርስቲያን ጠራው። አሜን ሳትሆን በግድ ትመጣለች። አሜን ቃል አውጥተናል። አሜን በሷ በኩል ያለው ስፕሪት አንቺ ሰላም ሁሉ በቃ እየጠፋ ማለት አሁን በቅርብ ራሱ ዛት ሄዳ ምናምን ነበር አሽሻዊት ምናምን ወስደውኝ ነበር እና በቤት አባቴ አባሪ ነበር ከነሱ ጋር ነበር። አያችሁት? አዎ ገብቶ ዛሬ በኢየሱስ ክርስቶስ ስም ያንቺ ጉዳይ ተቀየረ። አሜን አይ ተቀየረ በኢየሱስ ስም። አሜን አብጭ ዘማሪያ ወጭ አግረሸኛለሁ። አሜን በኋላ እንደመጣሽ ደግሞ የእግዚአብሔር ክብር ውስጥ ትገቢያለሽ። እንደገና የእግዚአብሔር ኃይል ባንቺ ላይ ያርፋል። አሜን ነው ወይ? አሜን መከራ ተመልሰሽ አታይም። አሜን ተመልሰሽ ያውልሽ ኢየሱስ ጫት የሚቅሙ ጋር ጋንጃው ጋር የሚሰሩ ሰዎች ጋር አሽሽ የሚጠጡ ሰዎች ጋር አትጠግም። አሜን ነው ወይ? ከዚህ ሰዓት ጀምረሽ እዛ ቤት ያሉት ወደዚህ ታመጫለሽ። አሜን ሎፍራታ ጋባሽ ከፋርቂ ቀኞች አጥፈሱን ሰብራለሁ። ውስጡን ለካርታ ባጂና ሞሽ በራዛን በኢየሱስ በየነት ውስጥ ሊገት ስኬትን የበላ መንፈስ በኢየሱስ 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 በል ሶስት ጊዜ ጮና ሊገራት ልቦናን ክፈል በኢየሱስ በየበ አፍክፈት ክፈል ጮና ሂድ። ስኬትን የበላ በሰው ላይ ቁጭ ብለ የምትበላ የጠላት እቅር በል ሶስት ጊዜ ጮና ሂድ ጊዜ ነው እኔ እግዚአብሔር ሰው ነኝ። ዛሬ ተይዛል። ቀና አድርጉ ባካችሁ፣ ቀና አድርጉ። እኔ የተቀባይ እግዚአብሔር ሰው ነኝ። ማን ትባላለህ? አሁን አላዘዝኩ። ቀና ብሉ። ቀና ብላችሁ ልትናገሩ አዛለሁ። ማናችሁ? አሁን ቀና ብለን ልትናገር አዛለሁ። ማናችሁ? እነማን ናችሁ? ለምንድነው ስኬቱን የበላችሁ? ለምንድን ነው የምታሰቃዩት? እቺ ልጅ ስለማንፈልጋት
አላማችሁ ልትሞቱ ነው። እኔ እግዚአብሔር ሰው ነኝ። ዛሬ እንደተያዛችሁ ምን ታውቃላችሁ? ቆይ ቀናበሩ በል አዛለው በኢየሱስ እንድትቆሙ አዛለው። ቀናበሩ ተነስ በኢየሱስ ስም አዛለው ተነስ። ምንጣፉን እሳት አድርጋለሁ። ቆይ አላማቸው ምንድነው? አላማቸው ምንድነው? ኦኬ ለምንድን ነው እሷን ህይወት እያጠፋችሁ ታንቻ ሱሳሱስ? አሜን። መጨረሻቸው ምንድነው? ኪዳናቸው ምንድነው? ኪዳናቸው ምንድነው? ተናገር በኢየሱስ ስም እሳት አቃጥላለሁ። እንድትናገር አዝሃለሁ። ሰውነታችን እንድትሆን አደረኳት እኮ። ሌላስ? አሁን እኮ የሰውነታች እኮ ናት። ምንም የቤታች አረኩ። ተቀብታ እናንተን ታባራለች። ተቀብታ ታባራለች። እናንተ ግን ቀና በሉ በኢየሱስ ስም አዝሃለሁ። ስንት ዘመን ነው በእሱ ላይ ተቀመጣችሁ? ስንት ዓመት ነው? ስንት ዓመት ነው? ስንት ናችሁ በቁጥር? በቁጥር ስንት ናችሁ? ተናገር በኢየሱስ ስም። ስንት ናችሁ? እንድትናገር አዛለሁ በኢየሱስ ስም። በቁጥር ስንት ናችሁ? ተናገር በኢየሱስ ስም። ኦኬ አውራ ታወቃ አረባኪ ሻት በኢየሱስ ስም ሻት። ስንት ናችሁ? በትክክል ልትናገሩ አዛለሁ። ዛሬማ ተይዛችኋል፣ አለቃችሁ። ተናግራችሁ ትሄዳላችሁ። እንዳትጥሩ በኢየሱስ ስም አዛለሁ። ቀና እንድትሉ አዛለሁ በኢየሱስ ስም። እግሬን አዛለሁ። ሽባ መንፈስ ስለቀቋት ሽባ መንፈስ እስቲ አላማችሁን አሳዩ። እስቲ አላማችሁን አሳዩ። እንዳትሄድ ወዴት? ከሁሉም ቦታ ያዝንባት እኮ ስራዋንም አስቆምናት እኮ። እሺ ሌላስ? ኧረ ተው በቃ። ስንት ናችሁ በእሷ ህይወት? በቁጥር ስንት ናችሁ? እኛ ተልከን እኮ ነው ከጥልቅ የመጣነው። ከጥልቅ ናችሁ። ማን ነው አለቃ? ስሙ ማን ነው? ጥልቅ ያለው ማን ነው? ተናገሩ። ጥልቅ ያለው ማን ነው? ማን ነው? ስሙ ማን ይባላል? ጥልቅ ያለው ማን ነው? ኦኬ ስሙ ንገሩ በኢየሱስ ስም። አቤት አቤት። ምን አልሽ? ምን አላችሁ? በል ተናገሩ። ማን ነው አለቃ? ስሙ ማን ነው? ቀና እንድትሉ አዛለሁ። ከሩቅ ነው የተላክነው። ከሩቅ ማን ናቸው? እነማን ናቸው? ስማቸው የለም? ተናገር በኢየሱስ ስም። እኛ ከሩቅ ቦታ አላማቸው እንደፈረሰ ታውቃላችሁ? እየፈረሰ ነበረ። እየፈረሰ ነበረ። እጆቻችሁ ለምን ታረጋላችሁ? እንደዚህ ለምን ታረጋላችሁ? ዳንስ ነው? እያዘነሳችሁ ነው? በራዛ ነው በኢየሱስ ተነስ ተነስ። እጅ ከፈር ከፍ ከፍ እጅ ከፈር። ይሄ ማሸነፍ ምልክት ነው። አሁን ሰዓት አልቋል፣ ጊዜ አልቋል። ስንት ናችሁ በውስጣችሁ ያለው? ተናገር በኢየሱስ ስም አውራ። አሁን ትሄዳላችሁ አትሄዱ? ትሄዳላችሁ አትሄዱ? አላማቸውን ለቃችሁ እቺ ልጅ ለጫ ስኬቱን ሁሉ ስንት ዓመት ነው? ስንት ዘመን ነው እሷን ያዛችሁት? ስንት ዘመን ነው? ስንት ዓመት ነው? 7 ዓመት። ኦኬ በኢየሱስ ስም እጅን አንሳ አንሳ። አዛለሁ ቀና እንድትሉ አዛለሁ። 7 ዓመት አያችሁ? ብር እንዳትይዝ አሁን ዛሬ ጠላት የወሰደው ምርኮ ይመለሳል። ጠላት የወሰደው ምርኮ ይመለሳል። ጠላት የወሰደው ምርኮ ይመለሳል። በእጅህ ይመለሳል። አንድ ሰው ሰላም ይመለስ። አንተ ብርግ ብላሙ ያይበልባት። ጠላት የወሰደው ምርኮ ዛሬ ይመለሳል። ጫቡን የበላው በኢየሱስ ምርኮን መልሶ ይሄዳል። በል አዛለሁ። የ7 ዓመቷን በሙሉ ለቃችሁ በረከቷን የሷ ብር እንዳትይዝ ህይወቷን እንዳትክላካማጃ። በዚህ አጋጣሚ ነግራችኋለሁ። በትዳራቸው ላይ በስራቸው ላይ የእናንተ ገንዘብ ይመጣል፣ ግን ወዴት እንደሚሄድ የማይታወቁ ሰዎች በክርስቶስ ኢየሱስም አውሬውን ዛሬ አስተፋለሁ። አውሬውን በኢየሱስም አስተፋለሁ። በኢየሱስም አስተፋለሁ።
በኢየሱስም አስተፋለሁ። በመንፈሳዊ ዓለም ሄዳለሁ። በክርስቶስ ኢየሱስ በየዓለማት ላይ የሚዋጋ የጠላት ስፒሪት ታሪካችሁ የምትመጡት በወንድና በሴት ባሪያዎች ላይ ተገና አድርጋችሁ የምታሰቃዩት የጠላት እቅድ በኢየሱስም አሁን እጄ አፈረስኩ። በኢየሱስም አፈረስኩ። በዓላማችሁ ላይ የተቀመጠው መንፈስ ተሰበረ።